السلام عليكم ورحمة الله وبركاته. قسطنطنيان የከፈተው ታላቁ ሱልጣን መሐመድ አልፋቲህ በገዛ ዳኛው ፊት ቀርቦ እንደተራ ሰው የተፈረደበትን እውነተኛና አስደናቂ የታሪክ አጋጣሚና እስከ መጨረሻው ተከታተሉ። በታሪክ ውስጥ ታላላቅ ድሎችን የተቀናጁ መሪዎች ብዙ ናቸው። ነገር ግን ከጦር ሜዳ ድል ይልቅ በፍትህ አደባባይ የሰሩት ታሪክ ዛሬም ድረስ ዓለምን ያስደንቃል። የቆስጠንጢንያው አሸናፊ ሱልጣን መሐመድ አልፋቲህ በገዛ ዳኛው ፊት ቀርቦ የተፈረደበትን እውነተኛ ታሪክ እናያለን። ታሪኩ የጀመረው ሱልጣን መሐመድ አንድ ታላቅ መስጂድ እንዲገነባ ትዕዛዝ በሰጡበት ወቅት ነበር። ግንባታውን እንዲመራ የተመረጠው ደግሞ አንድ ጎበዝ ክርስቲያን አናጢ ነበር። ሱልጣኑ መስጂዱ በጣም ረጅም የሆኑ የእብነ በረድ ሚናራዎች እንዲኖሩት አጥብቀው አዘዙ። ሆኖም ግን ግንበኛው ለአደጋ ያጋልጣሉ በሚል ስጋት የሱልጣኑን ትዕዛዝ ጥሶ ሚናራዎቹን አሳጠራቸው። ሱልጣኑ ይህንን ሲያዩ በቁጣ ተሞሉ። የኔን ትዕዛዝ እንዴት ትንቃለህ? በማለት ግንበኛውን እጁ እንዲቆረጥ ፈረዱበት። ቅጣቱም ወዲያው ተፈጸመ። ምስኪኑ ግንበኛ ግን ተስፋ አልቆረጠም። በእስልምና ሕግ ፊት ንጉስና ተራው ሰው እኩል ነው የሚል ወሬ ስለሰማ የጊዜው ታዋቂ ዳኛ ወደ ነበሩት ወደ ቃዲ ሳሊህ ሂድር ዘንድ ሄዶ አመለከተ። ዳኛው ምንም እንኳን ንጉሱ ቢሆኑም ሱልጣን መሐመድ አልፋቲህን ለፍርድ ጠሯል። የፍርዱ ቀን ደረሰ። ሱልጣን መሐመድ ቤተ መንግስታቸውን ትተው እንደ ማንኛውም ሰው ፍርድ ቤት ቀረቡ። ጣሉ ወደ ዳኛው ጠጋ ብለው ሊቀመጡ ሲሉ ዳኛው በቁጣ አቡልፈትሕ ሆይ ከከሳሽህ ጋር እኩል ቆም፣ በሸሪዓ አደባባይ ልዩ መብት የለህም አሏቸው። ዳኛው የሁለቱንም ወገን ሰምተው ፍርዳቸውን አስተላለፉ። ሱልጣን ሆይ ያለ ሕግ የሰውየውን እጅ ያስቆርጠሃል፣ ስለዚህ እንደ ሕጉ የአንተም እጅ ሊቆረጥ ይገባል አሉ። መላው አደባባይ በዝምታ ተዋጠ። ንጉሱ ለሕጉ ተገዥ መሆናቸውን ገለጹ። ግንበኛው ግን ይህንን ታላቅ ፍትህ ሲያይ እንባው መጣ። ንጉስ እንዲህ ለሕግ የሚገዙ ከሆነ ይቅር ብያቸዋለሁ አለ። ንጉሱም በደስታ ለግንበኛው ቤትና የዕድሜ ልክ ደሞዝ ሰጡት። ዳኛው ለንጉሱ እንዲህ አለ፣ ንጉስ ሆይ ለፍርድ ቤት ባትገዛ ኑሮ በዚህ ሰይፌ ቀጣህ ነበር። ሱልጣኑም መለሱና አንተም ንግስና ያሳስቦ ፍትህን ብታዛባ ኑሮ ከስልጣንህ አባረህ ነበር አሏቸው። ፍትህ ባለበት ሀገር ሰላምና እድገት ሁሌም አይጠፉ። የሱልጣኑ ለህግ መገዛትና የዳኛው ድፍረት ዛሬም ድረስ ለዓለማችን ትልቅ ትምህርት ነው። እናንተስ ስለዚህ ታሪክ ምን አሰባችሁ? አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። በተጨማሪም እንዲህ ያሉ ድንቅ ታሪኮች እንዲደርሳችሁ ሰብስክራይብ ማድረጋችሁን አይዘንጉ። በሚቀጥለው ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቆስጠንጢንያን የከፈተው ታላቁ ሱልጣን መሐመድ አልፋቲህ በገዛ ዳኛው ፊት ቀርቦ እንደ ተራ ሰው የተፈረደበትን እውነተኛና አስደናቂ የታሪክ አጋጣሚ እናያለን። እስከ መጨረሻው ተከታተሉ። በታሪክ ውስጥ ታላላቅ ድሎችን የተቀናጁ መሪዎች ብዙ ናቸው። ነገር ግን ከጦር ሜዳ ድል ይልቅ በፍትህ አደባባይ የሰሩት ታሪክ ዛሬም ድረስ ዓለምን ያስደንቃል። የቆስጠንጢንያው አሸናፊ ሱልጣን መሐመድ አልፋቲህ በገዛ